ባይዘው ጋይስ ይሄ ጁስ ሙሉ ነበረ ስንሞክር ነው እዚህ አይደለም ስንሞክር ሰው ሲመጣ ስንሞክር ዝም ሲመጣ እሺ ስንል ስንሞክር ዛፍ ሲወርድብን እዚህ ጋር አልጀመርንም አክቹዋል ያኔ ግን አላት ተስፋፋል ነገር ይለኝ ምን ነበር እስኪ እኔ ራሴ አሳቀኝ አይ ቀልድ ነው ሂዊ ትባላለች ጓደኛችን ነች እንዴ ዛሬ ቪዲዮ በጣም ቪዲዮዎች ፎርማል እየሆኑ ስለሆነ ሲሪየስ ነው የሚመስላችሁ አይ ቲንክ ሰዎች እዛ ኢቨንት ላይ ራሱ ሰዎችን ሳገኝ በጣም ፎርማል ምናምን አይደለም ሲሪየስ ናት ለዛ ሲሪየስነሱን ባላንስ አውት ለማድረግ አንሲሪየስ ሰው ከሲሪየስ ቶፒክ ጋር ይዘመተናል ኤኒዌይስ እሺ ሂዊ ዛሬ የመጣችው ስራ ከመጀመሪ በፊት ባቃቸው ኖሮ ወይ ደግሞ ጁኒየር እያለሁኝ እነዚህ ነገሮች ባቅ ብዙ ነገሮች ሴቭ ያደርጉልኛል ብላም ታሰባቸውን ፖይንቶች ነው የምታወራው እኔ ዛሬ መጠየቅ ነው ስራዬ ሂዊ ነች የምታወራው አድማራጋቸው ፖይንቶች ካሉ እናደርጋለን ኦልራይት ነምበር 1 ለነገር ባክግራውንድሽ ምንድነው የህግ ምሩቅ ነች 2 አመት 3 አመት የህግ ባለሙያ ነች አደገኛ ሰው እንዳልመስላችሁ አደረሽ እኔ ጠበቀኝ በጣም ጠበቀኝና ማክረኝ ስል እሷ ነው ምንድነው ብለሻልም ነው እንደዛ የሚያስፈልግ ኮንፊደንስ ላይ ነበርሽ እና ታዲያ አደራ አይኔ ሰላማዊ ሰው ነኝ ግን በቃ ሌላ ነገር የለም ስማ ፖስት ነው እየቀረጸን ያለነው ተሰፖስት የሚያምር ፓርክ ግን በቃ ያምራል ኳና አና ማሪም ሶፕቲ ማማርማ ያምራል ፎቶቹ ምናምን በጣም ዳር ናይስ በቀጣዩ በደም ማስታወቂ የህግ ምሩቅ ነሽ ባሻ ሂዊ ከአዲስ አበባ ዩኒቨርሲቲ በ3.6 ያረ አይደለም አንኮ 3 አያስፈልግም ለነገሩ ፎርጂድ የተሻለ ውጤት ነው ከዛ ያነሰ ውጤት ነው ኤኒዌይስ እኔ ዛሬ ብዙ አላወራም ምክንያቱም እኔ ሁሌ ነው የማወራው ሂዊ ነች ኤክስፒሪየንስ ዋን ታወራለች ባይዘው ምንም ምልሽ ነገር የለም እኔ መጀመሪያ ቀኔ ነው ስራ ትግጃለሽ የመጣሽበት መንገድ ለቦታ ነው ይሰራሽው አይ ለቦታ ነው ትቀጥል የኮርፖሬት ወርልድ ማለት ነው አይ ሃቭ ኖ አይዲያ ምን እንደሚመስል ምናምን አንቺ ደግሞ የርተ ግሩፕ ባይዘው እንደዚህ ነገሮችን የምን ይሄ አሁን በቃ ኮንተንት እኔ ስጀምር ፎርማል የስራ ኢንቫይሮንመንት ስቲል አላውቀውም አዛናለ ስራ ከመቀጠራችን ወይም ከመቀጠሪ በፊት በአቅርዬ የማስባቸውን የምናስባቸውን ነገር ልናጫወታችሁ ነው የመጣ ነው ሶ if you're someone አሁን ስራ ለመፈለግ ላይ ያላችሁ ወይም ደግሞ ሰኞ ዛሬ እሑድ ነው actually ነገር ስራ ልትጀምሩ ያሰባችሁ ሰዎች ካላችሁ ሜቢ ትንሽ ፐርስፔክቲቭ ከሆናችሁ በሚል አስበን ነው እዚህ የተገኘ ነው አይደለ yes so ምንድነው የመጀመሪያ ፖይንት ባቃው ኖሮ ብለሽ የምታስብ ባቃው ኖሮ ብዬ የማስበው ማለት ነው ሀናና እዚህ አሁን ብናወራበት ደስ የሚለኝ ፐርሰናሊ የመጀመሪያ ስራሽ ነሰሰርሊ ሁሉ ጊዜ እንትን አይሆንም ምትፈልጊ አይሆንም አይደል ምትፈልጊ ነስን አሁን በሆነ ትምህርት ተመርቀሽ በዛ ስራ እስኪወጣ ድረስ or something ጊዜ ይወስዳል ቻንስስ ካገኘሽ ጥሩ ነው ግን ሞስት ላይ አይገኝም ለመጀመሪያ ሙከራ ኤግዛክት ማች ሆኖ ስራ ልታገኘ ያስችል ኮንክሉዥን ማድረግ ባንችልም ግን ጠባብ ነው ዞሮ እና ምልል ነው ኢትስ ኦኬ አይደል አዎ ኢትስ ኦኬ አንደኛ ፖይንቱ the whole point is እግርሽን ማስገባታ ጆብ ማርኬት ላይ እግርሽን አስገብተሽ ይሁን አንድ በር ሲከፈት ሌላም በር ይከፈታል ሶ ምትሽውን አይነት ኤክስፒሪየንስ ከዛ ስራ ላይክ ማች ባያደርግም አንቺ የምትፈልጊው ማግኘት መጀመር አይደለስ ደግሞ ላይክ ዲፋይን አያረገኝም ኦር ይሄ የማልቀጥልበት ፕሮፌሽን ነው ብላችሁ ካሰባችሁ ታይም ላይን ሊኖረው ይገባል ላይክ 6 ወር 1 አመት ምናምን ነው የምሰራበት ብለሽ በቃ ማግኘት ያለብሽ ነገሮች ቶሎ ካስፋርገሽ ሜቢ ላይክ በዛውም አጋጣሚ ምናምን ሌላ ስራ ልታገኝ ትችላለሽ ሜቢ ወደ ምትፈልጊው ነገርን ፕሮሞት ልትደረግ ይችላልሽ ምናምን ለዛ ሰውን ታቂበታለሽ ባይ ዘ ዌይ ታቂሽ መጀመሪያ ስራዬን በኢንተርቪው ላይ ሌላ ኢንተርቪው ላይ ሌላ ካምፓኒ ኢንተርቪው አድርጌ እዛ ኢንተርቪው ታደርገኝ ልጅ ናት ታቂሽ ሌላ ካምፓኒ ስትቀጠር አፓረንትሊ እሷን ራሷን ለመተካት ነበር ኢንተርቪው የምታደርገው የቀድሞ ካምፓኒ አለ ከዛ
ሪኮመንድ አደረገችኝ እዚህ አዲስ ሰው የምትገባበት ካምፓኒ ላይ ሰው ስለሚፈልጉ ሰው ምንድነው ላይክ ፑት ዮርሰልፍ አውት ዴር ከዛ በሮች ከፈታሉ ሰዎች ታውቁበታላችሁ ኤክስፒሪየንሱን ታገኙበታላችሁ ብዬ አስባለሁ። አንቺ ደግሞ አሰማን አሁን ግራጁዌት ባደረግሽበት ስራ እንደማትሰሪ what do you say በምርጫም ቢሆን አይ ቲንክ አሁን እኔ ጀስት የመጀመሪያ አንፔድ ኢንተርንሺፕ ነው አሁን ወዳለሁበት ወደ ማርኬቲንግ ምናምን ስራ እንትን ያለኝ እሱ ነው። እንደዛም ጆይን እንዳደርግ ያደረገኝ it was not ይሄ ፈልጌው ምናምን ሳይሆን በቃ ነው ጀስት ዝም ብዬ አፕላይ ሳደርግ እንዳጋጣሚ ለኮንተንት ራይተር ነው አይ ቲንክ እንትን አልኩኝ። አፓረንትሊ አልቀጠለም ደግሞ ተቋረጠ። የመጀመሪያ ወር ላይ ምናምን ፕሮግራሙ ተቋረጠ። ግን ስቲል ሲሚላር ስራ ሲወጣ ሳይ እስኪ ይሄንን ነገር አፕላይ ላድርግ ብዬ አፕላይ አደረግ እሱን የመጀመሪያ ስራ ላንድ አደረኩኝ ማለት ነው። ከዛ ምን doesn't have to work out ነው የሆነች ወራት የሚያክል እዚህ ነው ፕላስ ከቤት መውጫም ስለሚሆን ስፔሻሊ ለሴት ምናምን በቃ ከቤት መውጣት አለባት ያወንዱኝ ስለበለ ወንድማችን ከቤት መውጣት አለባት ወደ ልትሄጂ ፈልገሽ ነው በዚህ ሀሳብ እንዳመጪኝ እኔ ጀለክ you have to take አለበለዚያ እኔ ቤት ውስጥ ስራ ስሰራ ነው ትዝ የሚለኝ። እኔ መጀመሪያዎቹን ወሮች ስራ ሳልጀምር በፊት ምንም በቃ ቤት ውስጥ ትንሽሽ ተጸጃለሽ ምናምን በቃ ሳታስቢው አንፔድ የቤት ሰራተኛ ሆነሽ ራስሽን የምታገኘው ነው። አይ ዳድ በዚህ አጋጣሚ ግን አይ ፊል ላይክ እኔ እንደተመረኩኝ ስራ ማገኝ አልመሰለውም። ከዛ ሲቪ ማለት ነው በካንቫ የተሰራ ሲቪ የብዙ ሰዎች እንደበተንኩት እዚህ ይለኛል ለፋዘር ጓደኞች ማለት ይደውላሉ ተብሎ ግን ከስዋት አልደወልም። ሲጀመር ተማሪ ሆነሽ በጣም ብዙ እንትን ይልሻል። እኔ ስራ አገኘሻለሁ ምናምን ስፔሻሊ አሁን እኔ የተማርኩት ትምህርት ላይክ ኖስ ምን እንደሆነ እኔ ራሴ የመጀመሪያ ቀን ክላስ ገብቼ ምንድን ነው ሄልዝ ኢንፎርማቲክስ ምናምን ኢንተርኔት አዛ አልፈልግም ማለት ነው። የሆነ ሰዓት ላይ እንደው በቃ ልሄድ እንደ ወደ ቤት ምናምን ነገር ገና ክላስ ሳይጀመር እንደዛ ያልኩ ነበርና ዛሬ በቃ እኔ ስራ አገኘልሻለሁ ስራ በጣም ተፈላጊ ነው ምናምን ይላል። ጀመረ አይፈልጉልሽም። ሲቀጥል ግዴታም የለባቸው to be honest ሶ አሁን በዛ ስታተስ ላይ ያላችሁ ሰዎች አጎቴ ወይ አክስቴ ስራ ታገኝልኛለች ሶ ምንም ፐርሰናል ኤፈርት አያስፈልገኝም ብላችሁ የምታስቡ ከሆነ ስህተት ነው። ታረሙ። yes በቃ ፐርሰናል ኤፈርት will take you long way at the end of the day ነው ፌቨርም ይሆንብሻል at some point so why do you have to favor when you can do it by yourself? አሁን ደግሞ ጊዜው ቀላል ነው። እንደ ድሮ የሆነ 4 ኪሎ ሜትር ምናምን የምታነቢው ነገር የለም። ሁሉም ነገር እንደ ኢንትሮቨርትነቴ እንደዛው ኖሮ አልወጣም ነበረ 4 ኪሎ ድረስ አይ እንጃ አላውቅም። አክቹሊ ታረግም አረጋለሁ obviously ግን እኔ እንጃ እኔ አሁን ሳለፍ ነኝ በቃ ለሞስት ሌዚ ዌይ አውት ነው የምፈልገው ለሁሉም ሲቹዌሽን እና አይሆንም ነበረ። እኔ እንጃ የሆነ አይ ቲንክ በደንብ ስትራግል አድርግ ነበረ። ምንድን ነው ጊዜው ቀላል ነው። so do it yourself እና ብቻ መጀመሪያ ፖይንታችን ምንድነው መጀመሪያ ሳችሁ ዲፋይን ያደርጋችሁ ክላስ የሆነ ነገር አብሮት የሚይዞት የሚመጣው ነገር ስለሚኖር እዚህ ላይ አድ ለማድረግ ባይዘው ለክ መጀመሪያ ስራሽ እንደሆነ ብዙ ኢምፕሎየሮች ምናምን ስለሚያውቁ የሚባለው በቃ ኤነርጂን በደንብ ነው የሚወስዱብሽ ምናምንና እሱን ቴክ ኬር ማድረግ አለባችሁ። life is all about saying yes እና ከዛ figuring out how በቃ የተገኘውን opportunity ሲዝ አድርገሽ ማግኘት የምትችይው ነገር ከዛ አድርገሽ መውጣት ነው። so that concludes our first point. yes ሲቀጥል smoothie break okay ጆሮአቸው ላይ ነው እንጨዋለን። እሺ ምን ታያለሽ? መጀመሪያ ፖይንቴን የዘረዘርኩ ሁለተኛ ፖይንት ምን አድርግ ፋይናንስ ማኔጅመንት ቢኖረኝ አክቹሊ ማኔጅመንት ተደረገን ብር አልነበረችም ደሞዝ 50% ታክሲ ነው ያ እንጃ ላይ ከታውት ማድረግ የምችላቸው ኤክስፔንሶች ነበሩ እና ደግሞ አይቶት ለሁሉም ሰው ማድረግ ያለብኝ ላይክ ኤኒ ጓደኞቼን ካገኘሁ ለሁሉም ሰው መጋበዝ ያለብኝ ይመስለኝ ነበር። thank you very much ለሁሉም ሰው ብር መስጠት ያለብኝ እናታቸው መሆን ፈልጋለሁ ያልበሉልኝ ይመስለኛል ሳጅ ያ ከዛ ስፔሻሊ ደግሞ ደሞዝ ሲወጣ ኤቭሪቲንግ ለመግዛት የምፈልገው ምናምን ወይ ነው ይሄ ፋይናንሻል ኖሌጅ ማለት ነው። የመጀመሪያ ስራሽም ቻላንጅ ስታደርጊ ሳይሆን በቃ እዛም ውስጥም ቆይተሽ ላይክ ዴቨሎፕ የምታደርጊው ወይም ዴቨሎፕ አድርገሽ የጨረሽው ነገር መሆን አለበት። ፋይናንሻል
ዋይዝ መሆኑ ማለት ነው። ምክንያቱም I'm still struggling አሁን ስንት ዓመት ኦልሞስት 2 ዓመት እኔ እንጃ። እኔ አሁን ምን ነበር የማደርገው ጀመረ ምንም እንደዚህ ትዝ የሚለኝ ደህና ነገር ያደረኩት ነገር የለም ግን ሲጀመር ከወር ወር ብድር ላይ ነኝ እሱ አውቃለሁ። ግን አንቺ እኮ ቤት ሲደርስ አንቺ ታይወት ለማ እኔ ትዝ የሚለኝ እንግሊሽ ላይክ በመጀመሪያው ሳምንት ምናምን ይገባል ላይክ በአንድ ምናምን ነገር ከዛ እስከ 10 ምናምን አም ጉድ 15 16 እያለ ሲሄድ ይሄ ነገር አልቋለላ ሲጀምር የሚያልቅ ነገር ነው። ሚስ ማድረግ የሌለብሽ ፖይንት ብር የሚያልቅ ነገር ነው። ግን ምንድነው ልልሽ የምፈልገው ዋናው ሀሳብሽን ይዘረቀው ካሜራው ላይ ግን በ15 ቀን ውስጥ ላይክ ወርዝ የሆነ ቦታ ላይ አውለሽዋል ወይ ነው እና ደግሞ አስፈራ ሳይሆን ሲጀመር እንግሊሽ እኔ በእርግጠኝነት 50% ኦፍ ማይ ደሞዝ በትራንስፖርት ነበር የሚያልቀው በታክሲ ከገጠር ከተማ ተመላልሶ መስራት ትርፉ እሱ ነው። ከዛ የቀረው በቃ ወይ ፀጉሬ ነው የምሰራበት እንጃ ቡና ምናምን ከዛ በቃ የለም ቡና ምን እንጃ ቡና ትጠጫለሽ ምናምን ሌላ ምን አደርጋለሁ እኔ ሀና እስከማውቀው ማለት ነው። ያው እኔ ለካሜራ ምናምን ሳይሆን በጣም ፋይናንስ ላይ ጎበዝ እንደሆነሽ ነው ማለት ነው። ምክንያቱም ዋዜ ነው አይደለም ስራሽን አቆምሽ 9 to 5 ጆብሽን አቆምሽ ኦል በሴቪንግ ነው ማለት ሴንስ አላረኩም ታያለሽ። ግን እንግዲህ እኔ ሲጀመር እበደራለሁኝ ከፋሚሊ ከቤት ከእናቴ እበደራለሁ። ከዛ እቁባለሽ እቁብ የለኝም እቁብ ሳይሆን ነው ላይክ ለምሳሌ አሁን እናቴ እንድታበድረሽ ፕሪንሲፕል ምንድን ነው? ለምሳሌ 50 ሺህ ብር ከፈለግሽ 25 ሺህ ሴቭ ማድረግ አለብሽ። ሀፉን አትሊስት ሴቭ ማድረግ አለብሽ። ሀፉን ሴቭ ስታደርጊ ይሰጥሻል ነው የቀረው ነገር። ከዛ ልጅ ለምን ትበደሪ? እንደገባ የደሞዝሽን ቀን ታውቃለች እህት ትላለች መጣ በቃ እኔ ትከፍያለሽ ነው እንጂ ቦርዝ ይሄ ክሬዲት ፖይንት ታደርገዋለች። ቦርዝ እንደምታደርጊ ባንክ ነው እኮ እንደዛ ይሆናል አይደል? የሚያበደረው ይመቻት። እኔ ግን ከቤተሰብ ያልበደርም ባይዘይ አፍራለሁኝ። ምን ብድር ውስጥ የሚያው በተለይ ስራ ከጀመርኩ በኋላ ተበድሬ ሰው ያደረገው ብድር ነው። ሀገርም ይበደራል። ማሰማተሩ ፋክተርስ እስከተመለሰ ድረስ ችግር የለውም። የተገፋን ስንት ይታይ በካቴና ስለ ፋይናንሱ ትንሽ ከት እናድርገው። በቃ ፋይናንሱ ለምን ተንቦራቀቀ እንትን አሁን እኔ ጉድ ፋይናንስ ላይ ምናምን ነገር ነው ከምንኛው ጥሩ ኤክስፒሪየንስ ነው የምነግራችሁ። እኔ ምን ነው ጉድ ባይ ዘ ዌይ እና ከምንም ኤክስፒሪየንስ ላወራ አልችልም። ግን የማውቀው ነገር ምንድነው ኢንጆይ በቃ ኢንጆይ አድርጉት። ዛሬ እንደፈደ ይሄን የሚጠፋ ነገር ነው፣ ሪላቲቭ የሆነ ነገር ነው። ዛሬ ባይኖራችሁ ነገ ይኖራችኋል። ግን ይሄ ማለት ኢሪስፖንሲብሊ አጥፉት አይደለም። በቃ እሺ መጀመሪያ ደግሞ ሲጀመር ኢሪስፖንሲብሊ አጠፋም ለነገሩ ብሩ እያለ መጠቀም ዋይዝ ነው። ግን ፋይናንስ ላይ እኔ ፐርሰናሊ አም ኖት አይም ሉዘር እዚህ ኮንሰፕት ላይ ሶሪ አንቺ ምንም ይችላልሽ ግን መሰለኝ እኔ እንትን በቃ አድሚት ነው የማደርገው። ጥሩ እንዳልሆንኩኝ አድሚት አድርጋለሁ። ጥሩ አትሆኑ ይዲዲ አፋንታ ሆነ ይገቡና ፋይናንሳችሁን እንዴት ማኔጅ ማድረግ እንዳለባችሁ። ሰርድ ፖይንት እሺ እኔ ባቅቢ ማስበው ሳቦታጅ ነው። ሰልፍ ምንድነው የሚባለው? ኢምፖስተር ሲንድሮም በጣም ነው የሚያጋጥመው። ያጋጥማል ሳይሆን በቃ እኔ 24/7 ሪዘርቭ አላደርግም እንደ ይሄንን ስራ ኦር ላይክ ኢንቫይሮንመንት ላይ ያሉ ሰዎች ምናምን በቃ ስማርት ናቸው እኔ አይ ዶንት ፊት አላደርግም ብዬ ነው የማስበው ምናምን ነገር። ለዛ ኢምፖስተር ሲንድሮም አይ ቲንክ አለ፣ ግን you have to manage it። ሲቀጥል ሰዎች ጁኒየሮችን ሃየር የሚያደርጉት ትሬን አድርገዋቸው ስራውን እንዲሰሩት ነው እንጂ ከእናንተ ኤክስፔክት የሚያደርጉት ትሬነብል ኦር ኮቸብል መሆናችሁ ነው እንጂ ኦብቪየስሊ they know ምንም ኤክስፒሪየንስ እንደሌላችሁ እና ሲጀመርም ሃየር ሲያደርጓችሁ ለዛ ኮቸብል ለመሆን ተዘጋጁ ነው ይባላል። ኮቸብል ለመሆን ተዘጋጁ ሁሉም። ግን እዚህ ጋር ምን አስተዋወቅሽ ላይክ ድሮ ምን አስባለሁ የሆነ ግሬድ ፖይንትሽ ምናምን አይ ሚን እንትን ናቸው አዲሽናል ቫልዩ ናቸው። ግን አዳኝ ደፍተሪ ካራክተርሽ ነው ሎንግ ዌይ የሚወስድሽ። ላይከብል መሆን ያስፈልጋል። አይ ቲንክ ላይከብል መሆን የምትሽው ነገር አይደለም። አይ ቲንክ ጸጋ ነው። ይደላስገፍ ማን ኤዲት የሚያደርገው አንቺ አድርጊ እና እንዴት ኤዲት የምታደርጊው ማለት እኔ ያሰብኩት አለ ጊዜ ወስዳል። ግን ልክ ይሻል ከቪዲዮዎች ጋር እንግዲህ አመቻችተሽ
ብቻ ምን እያልኩ ነበረ? ያ ላይካቢሊቲ ጸጋም ነው፣ ግን ወይ ላይካቢሊቲ እንትን ይላል ባይዘው ብዙ በሮችን ይከፍታል። ኦር አትሊስት በቃ ኢንተርቪው ሲያደርጉሽ ምናምን እቺ ልጅ ከኛ ኦፊስ ጋር ፊት ታደርጋለች ወይ ላይክ በፕሮፌሽን ብቻ ሳይሆን እንጃ ከኦፊሳቸው ጋር ጥሩ መሄድ ፍሬንድሊ የሆነ ሰው ፐርሰናሊቲ ምናምን ቢያገኙ ሞር ፕሪፈር ያደርጋሉ። ዴዱ ግን ወደፍ እነሱ ራሱ ኢንትሮቨርት ከሆኑ እዛ ቢሮአቸው አክቹሊ ኢንትሮቨርሲ ላይ ምናምን ብቻ ሳይሆን በቃ አዘ ፐርሰናሊቲ ያለሽ የሆነ እኔ እንጃ ሜቢ ጆክ ይሎት አይ ዶንት በዚህ ስንቀራቀ አይደለም ለማለት የፈለግነው ላይት ሰው መሆን ኦነስት ሰው መሆን ኦነስቲ ያው ብዙ ፐርስፔክቲቭ ሊኖረው ይችላል፣ ግን በቃ እንትን መሆን በቃ ራስን ነው የምር ነው የምልሽ። በቃ አይደለም ደፍተሪ ሜንቴን ማድረግ የምትችሉትን ፐርሰናሊቲ ነው ማሳየት ያለባችሁ። የሆነ ለኢንተርቪው ለማለፍ ብቻ ምናምን ሳይሆን አክቹአሊ ሎንግ ዌይ ከእናንተ ጋር ሊሄድ የሚችል ካራክተር ነው ማሳየት ያለባችሁ ኢንተርቪው ላይ ስራም ላይ። ከዛ ደግሞ ቤተው ያስታውቃል ፌክ የሆነ ነገር ያው ከንቴል ሃይ ስኩል ምናምን ፌክ ናችሁ የምንላቸው ሰዎች አሉ። አይ ስቲል ስታንድ ባይ ዳት ፌክ እንደሆነ ምን እያልሽኝ ነበር? ብቻ ምንድን ነው ዶንት ፌክ ኢት ቢ ዮርሰልፍ። ራሳችሁ ሆኖ ምንም ተነስቶ ነው ካራክተር ላይካብል ሆኖ አይነት ነገር ላይካብል ሆኖ ከግሬድም ፖይንትም ከምንም ከሰልፍም ከኢምፖስተር ሲንድሮም ጀምረን ነው እና ላይክ እሱ ሲንድሮም አሁን ያለችው ምንድን ነው? ኢምፖስተር ሲንድሮም እሱ አይላተቁም እሱ ኢምፖስተር ሲንድሮም ሁላችንም ፌስ የምናደርገው ነገር ነው ያለ ነገር ነው። መጀመሪያ ኖርማላይዝ ማድረግ መጀመር አለብን። የሆነ እኛ ብቻ ሳይሆን ላይክ ትልልቅ ኤክስፒሪየንስ ላይ ያለ ሰው ሰማላት ሰም ፖይንት መጀመሪያ ኢምፖስተር ሲንድሮም አስገቢላችሁ ትርጓሜውን እዚህ ጋር። ኢምፖስተር ሲንድሮም ማለት ይሄ ነውና anyone could feel that so ግን ምንድነው ማሰብ ያለብን እንደዛ ሲሆን I mean I'm still struggling በሱ by the way አሁንም at times maybe I don't belong here maybe my grade points really do say think በቃ እውነትም አልችልም ብዬ ማሰባቸው አጋጣሚዎች አሉ። ግን a good friend of mine shout out to you ማን ዶንት ታውቃለኝ ነው ቪዲዮ ስታይ he said በቃ ተቀጠርሽ ትችያለሽ ተብሎ ነው ታምኖብሽ ነው ራስሽን ዳውት ማድረግ የለብሽም። ኮንፊደንስ መሰረታዊ ነገር ነው ብሎኛል። ኮንፊደንስ ኢምፖስተር ሲንድሮም ፊል የምታረጊው የሆነች ስኪል ላክ ስታረጊ ነው ማለት your inner self የሆነች ስኪል ላክ ስታረጊ ሜቢ ፖይንት አውት እያደረገልሽ ሊሆን ይችላል። ጀስትኛ የኮንፊደንስ እጥረት ወደ ኢምፖስተር ሲንድሮም ፑሽ አድርጎ ነው ሰበረች በረዛ ሜቢ ፑሽ እያደረገ ሊሆን ይችላል። ስለዚህ just as much as possible ስኪልሽን ለማሻሻል መሞከር ሜቢ ይሄንን ኢምፖስተር ሲንድሮም ፊል እንድታደርጊ የሚያደርጉሽ ኮወርከሮች ሊሆን ይችላሉ አንዳንድ እና ኤንቫይሮንመንት መቀየር የምችል ከሆነ መቀየር ካልሆነ የራሳችሁ ጉዳይ እንደተደይ ማለት ነው። ላይክ ኮንትሮል ማድረግ የሚችሉት ነገር ከሆነ ቼንጅ ኢት በቃ መስራት የምትችሉበት ያ ነገር እዚህ ይሄ ሴት ላይ አይ ላክ ስኪል ወይም ስኪል የለኝም ብለን የምናስባቸው ነገሮች ላይ መስራት ኮንትሮል ማድረግ የምንችላቸው እንዳሉ ሆኖ ግን አንዳንዴ ኮንትሮል ማድረግ የማንችላቸው ነገሮች ሊጎለን ይችላል። that times ኢምፕሮቫይዝ ማድረግ ነው። አክት ፌክ ኢት ዩ ሜክ ኢት ስልክ ይጠራ ነው አቤኔዘር ይሄ ጥሩ አላቆም እንዴ ከብሬክ በኋላ ነው የተመለስነው። አሁን ይሄንን ፖይንት ምን ብለን እንጀምራለን መሰለሽ አንቺ ነሽ ላይክ ወርክ ፕሌስሽን ክሬት መስራት የምትፈልጊበትን ወርክ ፕሌስ ክሬት የምታደርጊው ወዴት ሄድሽ መሰለሽ ስጀምረው ማለት ነው። እንዳልኩሽ መጀመሪያ እንግዲህ አይ ሆፕ ቋንቋ ስለማይ በኋላ ከምናለቅስ እሺ የመጀመሪያ አለቃችን ሹስ ተርብል ታውቂያለሽ ነገሮች አሉ። ተርብል ኢን ዘ ሴንስ እንዴት ነው በቃ በጣም ቦሲ ነበረች። አይ ሚን ቦሲ መሆኗ ማተር አላደረገም፣ ግን የሆነ አንዳንድ ነገሮች ይጎላት ነበር ሊደርሺፕ ላይ ላይክ በእኔ እንኳን ደረጃ ይጎላታል ማማት እንዳይሆንብኝና ግን we don't like our boss በቃ በአጠቃላይ መጀመሪያ ስራዬ ላይ ነው። ግን እኛ ኮሊጎች እኛ አብረን የምንሰራ ሰዎች ግን ኢቭን በሷ አድሚኒስትሬሽን ስር መስራት ባንወድም ግን we created our little own space where we can have fun you know ስራ ቦታሽ እንዳጣዩ like እሷ እንኳን ኑ ብላ ጠርታን ሄደን ካወራናት በኋላ ይደብረን የለ ግን በቃ we cheer each other up ምናምን እናማታለን እንቦጭቃታለን
የሆነ ትራማ ቦንዲንግ የለ እና ምንድነው ከዛ ስራ ላይ 6 ወር ነው የቆየሁት ነው 6 ወሩንም እንደገፋ ያደረገኝ is the little environment I created with ከምንም ነገር መነሻ ሊሆን ይችላል ግን ወርክ ፕሌሳችሁን ክሬት የምታደርጉት ራሳችሁ ናችሁ እናንተ ናችሁ ምክንያቱም ሰው ሁላችንም ያው ተፈጠረና we're imperfect በተለያዩ ነገሮች ላንግባባ ላንስማማ እንችላለን ብዙ ጉድለቶች ይኖሩናል ግን despite that ግን የራስሽን አይነት ሴፍ ስፔስ መፍጠር ጥሩ ነው ወርክ ፕሌስ ላይ እና ኮሊጎቻችሁ ጓደኞቻችሁ አይሆኑም የሚባል ነገር አለ ግን እኔ አይ ዲስአግሪ በዛ በጣም ጥሩ ጓደኞች ነው ማለት አሁን ለምሳሌ ከሁሉም ኮሊጎቼ ጋር ፍሬንድስ መሆን እችላለሁ ማለት አይደለም ኮሊግ ሆነሽ ጀምረሽ ግን አዘ ፍሬንድ ልትቀጥያቸው የምትችያቸው ብዙ ሰዎችን ታገኛለሽ እና end of the day ታይትሉ ሳይሆን ኮሊግ የሚለው ታይትል ሳይሆን ካራክተርሽ ማለት አብረሽ ተቀራረበ አይነት ሰው ፕሪንሲፕልሽ መሰሰለ ብቻ ጓደኝነት አክቹአሊ እንደዛ ብቻ አትጀምሪው ቀስ ያልሽ ፍሬንድሊ ትሆኛለሽ ስፔሻሊ እንደዚህ ቦሳችሁን አንድ ላይ የምትጠሉት ከሆነ የሚያስጠላችሁ ታስክ ካለ ምናምን ላይክ ቦንድ ታደርጋለሽ አይደል እና ደግሞ እኔ አንድ ሻወደኝ ነበረው አይቶት ልክ ፊልሞች ላይ እንዳሉት በቃ ባክግራውንድ ሳውንድ አለ ወደ ኦፊስ እየሄድኩ ነው ምናምን ከዛ ከሆነ ሰዓት በኋላ ኢነርጂሽ ያልቃል ይሄ የፍሬሽ ግራጁዌት ኢነርጂ በቃ 1-2 ወር የሆነ 5 ወር 6 ወር በደንብ በኢነርጂ ትሰሪና ከዛ ድሬንድ እየሆንሽ ትሄጃለሽ ማለት በቃ ለዚህ ነው እንዴ ምናምን ታያለሽ ፋይናንሻሊ ጥሩ አይደለም የምታደርጊው በጣም ትንሽ ፖዚሽን ላይ ያለሽ ምናምንና ከዛ ደግሞ በጣም ቦሪንግ ታስኮች ናቸው እኔ አይቶት ስራ ሲባል እንጃ እኔ ምን ታምር ልፈጥር የገባው ይመስላል አይ ዶንት ኖ ምን ኤክስፔክት እንዳደረጉ ግን ለካ ኤቭሪዴይ ያሉት ሞል ቦሪንግ ታስኮች ናቸው ተጠራቅመው ላይክ ያንን ታይትል የሚፈጥሩት ምናምንና ብቻ በቃ እንዳስጠላኝ አድርገኝ ነበር በቃ ይሄን ነው የምሰራው ምናምን ነገር ነበርና አንደኛ ነገር እሱን ኤክስፔክት ማድረግ አለብሽ ኤክስፔክቴሽንሽን ኤቭሪዴይ ሃፒ ላትሆኚ ትችያለሽ ምናምን ስፔሻሊ በሙዳችሁ የምትመሩ ሰዎች ከሆናችሁ እንደኔ በጣም የሚያስጠላው ኖ ዋን ኬርስ አመመሽ ዛሬ ደብሮሻል ደክሞሻል which is why ማለት ነው እኔ ከስተመር ሰርቪስ ላይ መስራት አልችልም ኤግዛክትሊ እኔ አሁን የሆነ ሰዓት ያክል ሰርቻለሁኝና እንደዛ አሙኝ ወይ በቃ ስፔሻሊ ይሄ ላይክ ፔሪድ ዊክ ላይ ሆኜ ከቤት መጥቼ ትራንስፖርት ይዤ ደክሞኝ ጀመረ እኔ ጠዋት 2 ሰዓት የሚገባው ይደክመኛል ማለት በቃ በቃ ይደክመኛል ምንድነው ስሙ ትራንስፖርቴሽን በራሱ አንድ ሌላ ስራ ነው ሲቆንና ከዛ ነው ጤና ይስጥልኝ ምናምን የምትይው አይነት ስራ ከሆነ አይ ሄት በቃ ማስተናገድ ሰው ምናምን ነገር ኢትስ ኖት ሚ እንጂ እኔ ጥሩ አይደለም እንደዚህ አይነት ሰዎች ላይ ለዚህ ደግሞ ኦፕን ቡክ ነኝ እንደምታውቂው ፊቴ ላይ ነው ሁሉም ነገር ይነበባል እኔ ኦፊስ አልቀሻለሁ ሁለቴ ነው ምናምን ማለት በቃ እንዴት ነበረ ስቶሪው ሁለቴ ነው ያለቀስኩት ዝም ይለኝ ምን ብሎኝ ነው አይ ዶንት ኖ አሁን ወንዶች ግልጽ ናቸው በቃ አሁን ለምሳሌ ማድረግ የሌለብኝን አድርጌ ሆን እሱን ሳላሳውቀው የሆነ ነገር ዲሳይድ አደረኩኝ ምን አድርጌ ነው አይ ዶንት ኖ ሁለቱም ፖይንት እንደዛ ነበረ መሰለኝ እኔ እንጃ ነው ያላቀም ስለዚህ እና ላይክ ወንዶች ግልጽ ናቸው they don't mind አንቺ ይሄንን አድርገሽ እንደዚህ እኔ ግን በቃ አለቀስኩኝ እንዴ ጀነር ይሄ ፔሪድ ዊክ ላይ ቆንኩኝ እኔ በጣም ኢሞሽናል የሚያደርገኝ ነገር ነው ሲቃጠል እሱ ሲጨምርልኝ ኦፊስ ውስጥ አለቀስኩኝ ይልሻል እንደ ሴት ማለት ነው ግን ከዚህ በፊትም ሞርታናል በርግጥ ሞርታናል አንቺ ጋር መሰለኝ we go through በጣም serious of emotions so yes every week የተለያየ ሰው ነን ሜቢ ትክክለኛውን ማንነታችን ልናገኝ የምንችለው the first አንድ ዊክ ነች አንድ ሳምንት ከዛ በኋላ ሌሎች ሰዎች ነን ምክንያቱም the hormones እና even having to deal with this ሴት ሆነሽ ከዛ ደግሞ ስራ ላይ with all these emotions understand መደራረግ ማስተደራረጊበት አይነት ሲቹዌሽን ውስጥ የምትሰሪ ከሆነ በጣም አስቸጋሪ ነው ሽፍት ማድረግ ማጥቺ ምናምን to be honest ደግሞ እንትን ማድረግ አትችይም ይሄንን እንደ ኤክስኪውዝ ማቅረብ አትችይም you have to do ግን I wish እኔ እንትን መኖር ነበረበት at least like ለወር አንድ ቀን መፈቀድ አለበት ነው I don't think የሚሆን ኢትዮጵያ ውስጥ I genuinely think እኔም እንደዛ በጣም ኮንሲደሬት መሆን አለብን ህግ ስናወጣ የህግ ሰዎች ስናወጣ ነው ያልኩት ስታወጡ
በጣም ብዙ ነገሮች ፋክተር መደረግ አለበት። እንዴ ነው ህግ ሲወጣ ማለት ነው ላይክ people need to have a say የሆነ አይ ቲንክ ይደረጋል መሰለኝ። ፕራክቲሱ እንደዛ ይሁን አላውቅም፣ ግን እንዴት እንደዛ ላላችሁ እንዴት ጠየቃችሁ ሰዎች የምን ህጉ ነው የአሰሪና ሰራተኛ አዋጁ ሲወጣ አይ ቆይ እኛ ሴቶች we need ይሄንን ያህል ጊዜ ምክንያቱም ይጎስ የአሰሪና ሰራተኛ ህግ ሲወጣ ድሮ ያኔ ሴቶች ስራ ይሰሩም ነበር ሜቢ በጣም ቆይቷል ብለሽ ነው ያው ይችላል አይደለም። ሲቀጥል ማንም እኮ አክኖሌጅ አያደርገውም። ኢትስ ኢቭን አ ቲንግ ይሄ ነገር ፌሚኒስት ኢሹ መስፋት ኮንሰፕታችን ተቀየረ። እኔ ጄኒውሊ ቲንክ እንደዛ ያው ፋክተሪንግ መደረግ አለበት። የምናሳልፋቸው ነገሮች ስራ ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ይሆናል። እንቅልፍ ሊለን ይችላል። ለምሳሌ something out of our control ደህና ነው ብለሽ ናቹራል ብለሽ ያለራና እሺ በያልኩኝ ነበር ኮንሲደር ማድረግ ነበረባቸው ሚሊዮን ሀሳብ እንጃ አትሊስት እንትን መደረግ የሚችል ነገር ከሆነ ኦፊስ ውስጥ እኔ አሁን as much as possible like እንጃ ሲያመኝ ምናምን እቀራለሁ። አሁንም ቢሆን like period weekend ስለማቅ as much as possible ታስኮችን ቶሎ ጨርሼ ፕላን መስራት አትሊስት 2 ቀን 3 ቀን ተስተኝቼ ማሳለፍ የምፈልገው ሲጀመርም ተመስለ ግን እንደነት ነገር ማለት ነው ሀና ይሄ ገቨርንመንት ኦፊስ ምናምን ውስጥ እንደዚህ አይነት መቅበጥ ያክተክ የሚያደርገው አይደለም እኮ ያናድዳል። ግን ምንድነው ሞር ፍሌክሲብል የሚሆነው አለስ የግል የምትሰሪ ከሆነ ነው ወይ ደግሞ ራስሽ የምትሰሪ ከሆነ ነው የነበርኩት ሜቢ እሱ ይሆናል እሱ አንደርስታንዲንግ የፐርሰናል ኮኔክሽንሽ ማተር ስለሚያደርግ እንጂ መንግስት መስሪያ ቤት ኦል ስትራክቸርድ ሶ እንደዚህ አይነት ነገር ሩም የላቸውም። ያ ሶ ምንድነው በምን ተነስቶ ነው ሀና ወይኔ ይሄ ቪዲዮ ADHD እና ኮንቨርሴሽናችን ሁለት ዞን ወጥ የሚያደርጉት በምን ተነስቶ ነው ግን ምን ነበር የሆነ ቀልድ ነበረ ምንድነው ዘርብ ነው የተነሳ ነው በቀልድ አይደለም ምንድነው አልዛይመርስ በሽታ ያለበት ሰውዬ ምን ተብሎ ምን ረሳ ነው ምናምን ጆኩንም ረሳሁት ኤኒዌይስ ታዩና ብቻ ምንድነው የምንችለው እና በቃ አንደርስታንዲንግ የሆነ ቦታ ማለት በቃ አንደርስታንድ ቪዲዮውን ሰው ቦታውን ምናምን ነገር ፖይንታችሁ ምን ነበር ግን መጀመሪያ ፖይንት ከየት ነው ወደዚህ መጣ ነው? አዎ ኢሞሽናል መሆን ምናምን በሚል እኔ ኦፊስ ውስጥ ማለቀስ ምናምን አለቅሳለሁ ፐርሰናሊቲ አይደለም ስሞል ታስኮች በጣም በሚል አይ ቲንክ ስሞል ታስክ ሳይሆን ዴይሊ የስራ ምናምን ነገሮች አይ ሃቭ ኖ አይዲያ ከኢምፖስተር ሲንድሮም ተነስተን አይደለም ከዛ በኋላ ሌላ ነገር አውርተናል። ወደ ቀጣዩ ፖይንት ቪዲዮ ኤዲት ታደርጊው ግን እዩ ከምን እንደተነሳን እናይዋለን። እሺ እንቀጥል። ቀጣይ ፖይንት ምን ልንል እንችላለን? ባቅ ደስ ይለኝ ነበር መሰለሽ የመጀመሪያ ስራ አሁን ለምሳሌ 10,000 ብር ከሆነ ደሞዛችሁ 10,000 ብር ተከፍላችሁ ትሬን እያደረጋችሁ እንደሆነ ነው ማሰብ ያለባችሁ እንጂ ኢምፕሎይ ሆናችሁ እየሰራችሁ እንደሆነ አታስቡት። as much as possible በቀን አንድ ነገር በቃ ከናንተ ከኮወርከራችሁም ሆነ ካለቃችሁም ሆነ ከናንተ ታች ካለም ሰው ጋር ኤኒ ስኪል በቃ ትግርቢ ይሄ ሶፍት ስኪል ሊሆን ይችላል ቴክኒካል ስኪሎች ሊሆን ይችላሉ ምናምን በቃ መውሰድ ነው። ምክንያቱም it's not ይሄ ታይትላችሁ ኦር ምናምናችሁ ብቻ አይደለም የተሻለ ነገር የሚሰጣችሁ በዚህ ጊዜ በተለይ ስኪላችሁ ነውና ስኪሎች ከሁሉም ሰው ለመውሰድ ሞክሩና ከሆነ ሰዓት በኋላ ፊል ታረጉታላችሁ ማለት ስራውን አውትግሮ እንዳደረጋችሁትና ይሄ ቦታ ለኔ አይመጠነኝም ትክክለኛ ቃል ነው ይሄ ቦታ አይደለም የተሻለ ይገባኛል የሚለው ጋር ትደርሳላችሁ ከሆነ ታይም በኋላ ነው። በቃ ከሁሉም ሰው የሆነ ነገር ያዙ ወይ በሱ ትቀጥላላችሁ በእነሱ ስኪሎች ወይ እነሱ ስኪሎች ሌላ ስራ ይሰጧችኋል። እና እኔ ፓርት ታይም ስራዬን እንደዛ ነበረ እንትን ያልኩት። አሁን ፓርት ታይም ሶሻል ሚዲያ ማኔጅመንት ጀመር እኔ እዛ ኦፊስ ውስጥ ሶሻል ሚዲያ ማኔጅመንት ስራዎችን አልሰራም ነበር። ከዛ ግን ማይ ኮወርከር ይሰራ ነበር የካምፓኒውን ይሰራ ነበር የምሰራበትን ድርጅት። ከዛ ላይክ እንዴት ነው ስክሪፕት የሚጽፈው እንዴት ነው ከቪዲዮ ኤዲተር ጋር ከሌሎች ፕሮፌሽናሎች ጋር ኮሙኒኬት የሚያደርገው እንዴት ነው አይዲያ ብሬንስቶርም የሚያደርገው ምናምን ኤቭሪቲንግ ከሱ አየሁኝ። ዜን ስኪል ሞክረው ምናምን ነገር ቢል ጀመርኩኝ እዛው ኦፊስ ሆኜ ሌሎች ሶሻል ሚዲያ ማኔጅመንት ለሌሎች ቢሮዎች ጀመርኩኝ። በዛ ያንን ስኪል ዴቨሎፕ አድርገሽ አሁን ይሄ እስኪ ልሞክረው ምናምን ላይክ በማየት ምናምን ነገር ነው እንጂ it was not ፓርት ኦፍ ፕላንሽ አልነበረ። ከዛ ከሆነ ሰዓት በኋላ ነው እስኪ ኮርሶች ውሰድ ምናምን ነገር ብዬ መውሰድ ምናምን ጀመርኩትና
ዩ ኔቨር ኖ። አሁን ለምሳሌ ቪዲዮ ኤዲተር ኦፊሳችን ቢኖር ኖሮ ሪሞትሊ ባይሰራ ሜቢ እስኪ እንዴት ነው ቪዲዮ ኤዲት የሚደረገው? ቪዲዮ ኤዲተር ሆኜ ሊሆን ይችላል። ያ ላይሆን ይችላል። ነው ሊሆን ይችላል እኮ ብቻ አካባቢ ካለው ሰው የሆነ ነገር ተምረሽ ነው ላይሆን ይችላል ነው እንጂ ለምን ቪዲዮ ኤዲተር ላልሆን ይችላል ነው ያልኩት። ቪዲዮ ኤዲተር ሊሆን ይሆናል። ኦኬ እንጃ ለክ ኢንቫይሮንመንት ላይ ያለው ሰው የሚሰራውን ሰው አይተሽ ስለሆነ እንትን የምትይው ምናምን ነገር ዩ ራይት። እና ደግሞ እንትንሽን ምንድነው ሰው ኖቲስ ያደርግሻል። አንቺ ምን ላይ ጉድ እንደሆንሽ ሰው ኖቲስ ያደርግሻል። እኔ አሁን ቮይስ ኦቨሮችን ሰራለሁ ለካምፓኒዎች እና እዛ ኦፊስ ነበር አሁን ለምን አሰሪም ቮይስ ኦቨር ነው እስኪ ስሪ ምናምን ነገር ደስ ምናምን ነበርና አሁን ኢንካሞችን አገኝበታለሁ። በቃ ማለት እዛው ተለማመድኩበት። አረ ምናምን ነገር ነበር የምላቸው እንትን አልኩኝ ምናምን ብቻ በቃ የሆነ ነገር ይሰጣችኋል፣ ሰው ኖቲስ ያደርጋችኋል ምናምን እና የመጀመሪያ ስራችሁን as much as possible የሆነች ታይም ላይ የሚሰጠሽ በቃ የምትማሪበት ፔድ ትምህርት ቤት እንደሆነ ማሰብ። ከዛ አሪፍ ነገር ሲመጣ ደግሞ ቤላውት ለማድረግ አለመፍራት። አዘይንዶ ዘዴ ነው የምናወራው ባይዘው የመጨረሻውን ፖይንት ግን ከዚህ ጋር ተያይዞ ማለት ነው ፕሊዝ እኔ አሁን መጀመሪያ ባቅ ብዬ በጣም ስትራግል አድርጌ ማለት ነው አይ ቲንክ ድሬንድ አውት ሆኜ ያቆምኩትን ነገር ነው የምነግርሽ። አሁንም በቃ በድካም ያቆምኩት ነገር ማለት ነው። አይ ቶርቸር ማይሰልፍ ስሳሳት መጀመሪያ ስራዬ ላይ ወይኔ ቆይ እኔ ላውራ ሀዝ ፕሮፌሽናል ካልሆናችሁ እስካልሆናችሁ ድረስ it's okay to make mistakes ሀዝ ፕሮፌሽናል ይቅርታ። እሱ ሪቨርሰብል ስላልሆነ ኮንሲኩዌንስ አላውቅም። ሜቢ እነ ዶክተር ሊዲያን ዶክተሮች shout out to our friends yes እነ ዶክተር ኢክራ ናቸው ሶስቱ ዶክተር ኢክራ እነሱን አምጥተን እናወራለን። ዶክተር ሊዲያ and ዶክተር ኢየሩሳሌም አበበ እናንተም አይሳሳቱ። ወይኔ ጄሪ ከተሳሳተች ጉድ ነው። ዴንቲስት ናት እና ብቻ ያልተነቀነቀ ጥርስ የምትነቅለው ቀልድ አይደለም። ፖይንቱ የሜዲካል እንትን ኢሪቨርሰብል ነው ኮንሲኩዌንሱ። አይ ቲንክ ያው እነሱም እኮ ሚስቴክ ይሰራሉ ግን የሆነ እነሱ ቢያወሩት ይሻላል። እዚህ ጋር አናወራበሽ ከናን ሜዲካል ፊልድ ላይ ያለው ጠቅላላ ሰዎች ላይክ አሁን እኔ ምን ነበር መሳሳት የነበረው ላይክ ብዙ ጊዜ ለፓርትነርሺፕስ ማውጣት ወይ በቃ መጀመሪያ ላይ እንሰራ የነበረው እንደዛ ነበርና ወይ አልተኛም ሌሊት ምን አልሞቱም እነዛ ሰዎች። ድርጅቱ ፌል አልፈረሰም። ቢፈርስም በቃ ኢትስ ኦኬ እንዴ በኔ ላይ ነው እንዲቆም ብቻ እኔ አይዶንት ኖ ምን ኤክስፔክት እንዳደረኩ ከራሴና አይ ቶርቸርድ ማይሰልፍ በስማም ኢትስ ኦኬ guys it's really okay የምር እኔ አንዳንድ ሌሊቶች ነበሩ ክሪንጅ አድርጌ በቃ ስለደርኩበት ነው ባልሳሳት ነው ይሄንን ባደል ኖሮ የሆነ ነገር በቃ we humans at the end of the day በቃ ለዛው humans without experience ነው አጦል ማለት ነው። ስፔሻሊ ኢንተርንሺፕ እና ምን በመሃል ኤክስፒሪየንስ አድርጋችሁ ማታውቁ ከሆነ ይሄ ወርክ ላይፍ ኢዝ ቬሪ ኒው 40 ዓመት ሰርተሽበት ኒው ነው ምንድሽ ስሩ ታይም ዴቨሎፕ የምታደርጊያቸው ነገሮች አሉ yes ግን ኤረር ፍሪ ማድረግ አትችይም። at the end of the day የሰው የመሆን ደካማ ጎኑ ነው ኤረር መስራት አይደለም። ይሄ ማለት ግን ኔግሊጀንት ሆኖ አይደለም at all costs እስከናንተ ኔግሊጀንሲ የመነጨ ስህተት ባይሰራ ጥሩ ነው። ግን እዚህ ጋር ተዋት ኮሚኒኬሽን ኢዝ ኪ። ይሄ በጣም ከማንኛውም ቴክኒካል ስኪል በላይ ኮሚኒኬሽን ኢዝ ኪ። አሁን ለምሳሌ እኔ እንትን ሆኜ ስላደኩ ይመስለኛል እኔ እንጃ ፈራለሁ ፈሪ ሆኜ ነው ያደኩትና ሳላስበው ላይክ የሰዎችን ቦዲ ላንጉዌጅ ማንበብ ምን እንዴት ነው ነገሮችን አንድ የሚያደርጉት እንዴት ነው የሚያስቡት ምናምን የሚለው ለካን ሁለት ያግኝቼሽ በቃ ፓተርንሽን አይ ውድ ነው በቃና እንዴት ሃንድል ማድረግ እንዳለብኝ ቦሶቼ አቃለሁ እንጃ ላይክ ያደኩበት ስኪል አይ ቲንክ እና የትኛው አሁን ለምሳሌ ኖርማል የምሰራበት ኦፊስ ነበረ ፓርት ታይም የምሰራባቸው ሁለት ኦፊሶች ነበሩና ሁሉም ላይ ሶስት ኦፊስ ላይ ሶስት ቦሶች አሉኝ አይደል አይ ኖ ላይክ ሶስቱንም በተለያየ ወይ ነው ኮሙኒኬት ማድረጋቸው የዛን ሰው ኮሙኒኬሽን ስታይል ማውቅ የዛን ሰው ኮሙኒኬሽን ስታይል አውቃችሁ በእነሱ ወይ ኮሙኒኬት ማድረግ በተለይ ደግሞ ቦሶቻችሁ ምክንያቱም if your boss likes you ያው ለቦሳችሁ አስቃብጡ ሳይሆን ማሽቃጥ በእንግሊዘኛ ምን እንደሆነ አስገቢላችሁ። በጣም ነው የሚያስቀው። ረስቸው ነው ማራኪ እንግሊዝ ላይ ነው ያየሁት። ማሽቃበጥ ምንድነው ምናምን ብሎ ሲያወራ በጣም ያስቅ ምናምን ሊኪንግ ምናምን ነው ብታይ ምናምን ክላፒንግ እንደዛ አይነት ነገር ብቻ ታስገባላችኋለች እዚህ ጋራ ኤዲተር ግን እንደዛ ማለት አይደለም። ይሄንን ማለት ሳይሆን ማሽቃበጥ ሳይሆን በቃ ላይ ከበል ቦሶቻችሁ ከእንትን ካሏችሁ ምንድነው ላይፍ ኢዚየር። አሁን እኔ አንድ የምሰራበት ኦፊስ የነበረ በጣም ኢንትሮቨርት ነው። እንደዚህ አይነት ኢንትሮቨርት አላጋጠመኝምና
እንድደውል አይፈልግም። ሪሞትሊ ነው የምሰራው። በቃ ኤቭሪቲንግ በቴክስት ሃንድል ማድረግ ነው የምፈልገው። ሪሞትሊ ሆንኩት በምክንያት ነው የሚለው እሱ ሪሞት ነንና በቃ ምንም ኤቭሪቲንግ በቴክስት ነው የምጨርሰው። እና አሁን ለኔ በቃ ደውዬ ማስረዳት ምናምን ካለብኝ አላስረዳም። በቃ ጀስት ፕሪሳይስ የሆነ ቴክስት ነው የምልክለት። ሂዝ ዌይ ኦፍ ኮሚኒኬሽን እንደዛ ስለሆነ ፕሪፈር የሚያደርገው እንደዛ ነው። ይሄኛውን ኮሚኒኬሽን ዌይ ግን ለአንደኛው ለሌላው ቦስ ባደርገው በጣም እንደ ዲስሪስፔክት ነው የሚወስደው። በቃ እና የሁሉንም ኮሚኒኬሽን ስታይል አውቆ በዛ አክት ማድረግ ላይክሊቲንም ኢንፍሉዌንስ ሊያደርግ ይችላል እና ፖዚቲቭ ዌይ እና አሪፍ ነው ተወካለሽ አት ኤንድ ኦፍ ዘ ዴይ ማለት ነው። ኳሊቲ ማለት የነሱን ኮሚኒኬሽን ስኪልም አወቅሽም አላወቅሽም you need to get the message delivered በቃ ደብቀሽ የምትችይው ነገር እንዳለ ነው የተረዳሁት። እና ኤረር ለምን ተፈጠረ አይባልም። ዶንት ቶርቸር yourself ነው እንደዚህ ላለው እንጂ I'm still torturing myself በቃ ግን we need to accept ሰው እንደሆነ ሰውነት እንደሚቀድም እና ኤረሮቹ ተፈጠሩ ግን እንዴት ነው ፊክስ የሚደረገው? ይሄን ደግሞ የምታመጡት ደግሞ ጥሩ ኮላቦሬሽን ጥሩ ቲም ወርክ ስፒሪት ሲኖራችሁ ጥሩ ላይካቢሊቲን ዴቨሎፕ ስታደርጉ በጋራ በአንድነት በህብረት ይፈታል። የማይፈታ ነገር የለም። ከሰማይ በታች ስጀምር የማይፈታ ነገር የለም። እንደምናስበው ደግሞ ያን ያህል ዳሜጅ የለም። ሶ ጋይስ እንግዲህ በተቻለን መጠን ዲሊቨር አድርገናል ብለን እናስባለን። የመጀመሪያ ቪዲዮአችን ነው። ሶ ሃቭ መርቲ ኦን አስ ፕላስ እዚህ ከካሜራ ጀርባ በጣም ዲስትራክቲንግ ራሴ ገርሞኛል ያለው እንዲህ መቅረጻችን በመሀል ሀሳባችንን እየተሰረቀ ምናምን እየተመለስን ካስቸገርናችሁ ቢካዝ በጣም ብዙ ሰው አለ፣ ዝምብ አለ። everything is wrong with this place እንዳትሉ የት ነበር ያለ ነው? ይሄ የት ነው ያለ ነው? ፍሬንድሺፕ ፓርክ ነው ያለ ነው። እናመሰግናለን። ሻውት አውት ቱ ፍሬንድሺፕ እንደዚህ አይነት ጥሩ ቆንጆ ቦታ ከፍለን ስለገባን እናመሰግናለን። ሆፕፉሊ በጣም ብዙ ቪዲዮዎች መስራት እንችላለን። ሌታስ ነው አይደል? ያ ኮሜንት ላይ አሳውቁን ምን አይነት ኮንተንቶች እንደምንፈልጉ። we have list of contents ልንሰራ ያሰብናቸው ስዋፕ ማድረግ የምንችላቸው በጣም የተለያየ ፕሮፌሽን ላይ ያሉ ጓደኞች ስላሉ ungrateful አስገድዳኝ ነው ባይዘው እኔ ራሴን ኮንተንት ልሰራ ነበር የመጣሁት። anyways you're welcome። ይሄን በጣም ነው ታያት እስኪ ሰለቻችሁ ካም በኋላ ለዛ get used to us anyways we love you ለማለት ማን እንደሆናችሁ አናውቅም ግን ይመቻችሁ። so and cut we did it እግዚአብሔር ያብት ለአንድ ሰዓት ያክል